ሃይ ጋይስ እንዴት ናችሁ? ዛሬ የምንጀምረው ስለ ኤንዛይም ነው። እንግዲህ በቻፕተር 3 ዩኒት 3 ግሬድ 11 ኤንዛይምስ ነው ዛሬ የምንጀምረው። እንግዲህ እንደምታውቁት ኤንዛይም በጣም ቫስት እና ቤዚክ የሆኑ ኮንሰፕቶች የሚበዙበት ዩኒት ነው። እንደገናም ደግሞ ኤግዛሞች ላይ በጣም ብዙ ጥያቄዎች የሚወጡበት ቻፕተር ስለሆነ በጣም ዲቴይሊ ለማየት እንሞክራለን። በጣም ቫስት ከመሆኑም አንጻር በተለያዩ በፓርት ከፋፍለን ነው የምናየው። እስከ 7 ፓርት ድረስ አለው። ቪዲዮም አንድ ረዥም ከሚሆን በጥርጥር መልኩ ብናይ በጣም ይሻላል ብዬ አስቤ ቪዲዮን በፓርት አከፋፍለን ነው የምናየው። እንግዲህ በዚህ ቪዲዮ ስለ ጀነራል ኢንትሮዳክሽን ኤንዛይም ምን እንደሆነና በቀጣይ ቪዲዮዎች ምን ምን እንደምንማር ሾርትሊ የምናይ ነው የሚሆነው። እንደምታውቁት ደግሞ በዚህ መልኩ መጽሐፍ ከመጽሐፋችሁ ዳይሬክትሊ መማር ትንሽ ጊዜ የሚወስድም ቲዲየስም ትንሽ ለማስታወስም ደግሞ የሚመች ስላልሆነ ምንድነው ያደረኩት ስፔሻል የሆነ አፕሊኬሽን ነው የሰራሁት። አሳያቸዋለሁ። ይሄኛውን የአፕሊኬሽን ኮንቴን የሚያደርገው ወይም ፒፒቲም ልንለው እንችላለን። ስላይዱ ኮንቴን የሚያደርገው ኤቭሪቲንግ ኮንቴንቱ የወጣው ከዚህ ከመጽሐፋችሁ ላይ ነው። ምንም አይነት ፖይንት ከመጽሐፋችሁ ውጭ አልጨመርኩም። እያንዳንዷን ፖይንት ከመጽሐፋችሁ ላይ ነገር ግን ለማስታወስ እና ኢዚ በሆነ እንግሊሽ ለማስታወስ አንደርስታንድ ለማድረግ በሚመች መልኩ ነው ያዘጋጀውላችሁ። አጠር ያለ በኖት መልኩ ያዘጋጀውላችሁ እነሱን የምናይ ነው የሚሆነው። ማሳያችሁ ነው የሚሆነው። በጣም ቤስት በሆነ ወይ ነው ያዘጋጀሁት። የምትወዱት ነው የሚሆነው በእርግጠኝነት እና ምንም ነገር ስጋት እንዳይገባችሁ። ምንም አይነት ከመጽሐፋችሁ ስኮፕ ውጪ የሆነ የለም። ሁሉም ከመጽሐፋችሁ ስኮፕ ነው። ከዚህ ከመጽሐፋችሁ ላይ የወጣ እጥርጥር ነው። በጣም ለማስታወስ የሚመች ነው። በጣም ደግሞ የሚያስፈልጉ ነገሮች እንደዚህ ያሉ ኢሜጆች ካሉ ወደ መጽሐፋችሁ የተመለስን ሪፈር እያደረግን ኮንቲኒው የምንቀጥል ነው የሚሆነው። አሪፍ የሆነ ወይ የምንቀጥል ነው የሚሆነው። እንደምትወዱት ተስፋ አድርጋለሁ። ቪዲዮን ላይክ እና ሼር በማድረግ ጀምሩት። ለሌላውም ሼር ለጓደኛችሁ ላይክ ሼር ማድረግ እንዳይረሳ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ቀጥታውን የምንሄደው ወደ አፕሊኬሽኑ ነው። አፕሊኬሽኑ ይሄን ነው የሚመስለው። በዚህ መልኩ ነው ያዘጋጀውላችሁ። በጣም አሪፍ የሆነ ስታይል ነው። የምትወዱት ነው የሚሆነው እና እንደዚህ እንደምታዩት ከመጽሐፋችሁ ላይ ዳይሬክት እንደዚህ በልኪ በሆነ ወይ ከምናይ ኤቭሪቲንግ ከመጽሐፋቸው የወጣ ስኮፕ ነው። በእንደዚህ አይነት ቦታ መልኩ ደግሞ ቢታዩ ከሆነ ለማስታወስ የሚመቻችሁ ነው የሚሆነው። እንግዲህ ዛሬ የማሳያቸው ምንድን ነው የምናየው የሚለውን ነገር ነው። በዚህ ቶፒክ አስ ጀነራል በዚህ ቪዲዮ የምናየው ምንድን ነው የሚለውን ነው ጀነራል ኢንትሮዳክሽን የምናየው። እንግዲህ መጀመሪያ አለ ጀስት እዚች ጋር ቴብል ኦፍ ኮንተንት አለ። እንደምታዩት ኢንዛይም ምንድን ናቸው ነው። ዋት አር ኢንዛይምስ? ኢንዛይምስ አስ ኤ ባዮሎጂካል ካታሊስት፣ ሮልስ ኦፍ ኢንዛይምስ ኢን ሜታቦሊዝም፣ አክቲቬሽን ኢነርጂ። በጣም ጥርጥር ባለ መልኩ ሳይንቲፊክ ዴፊኒሽን፣ አንደርስታንዲንግ ካታሊስት፣ ካራክተሪስቲክስ ኦፍ ኢንዛይምስ እያልኩ በፓርት ከፋፍዬ ነው። እንደገና በየፓርቱ መጨረሻ ላይ ደግሞ ኪውዝ አለ። ከኤግዛማችሁ ላይ የሚወጡ ጥያቄዎች አሉ፣ ፕራክቲስ የምታደርጉት ማለት ነው። ያንዱ እንደዚህ ነው በፓርት የተከፋፈለው ነው ማለት ነው። እስከ መጨረሻ ድረስ እስከ ክላሲፊኬሽን እና እስከ እነኚህ በየፓርቱ መጨረሻ ላይ ሪቪው ኤክሰርሳይሶች ከመጻፋቾቹ እና ከኤግዛሞቻችሁ ላይ የወጡ ጥያቄዎች ይኖራሉ ማለት ነው። እንዲህ በዚህ ወይ ነው ያዘጋጀውላችሁ ደግሞ እና እነኚህን በሙሉ ቀጣይ ቪዲዮዎች ላይ በየፓርቱ የምናይ ነው የሚሆነው ማለት ነው። ለአሁኑ ለዛሬው ደግሞ በዚህ መልኩ ቀጣይ ላይ ምን እንደምናይ አይተናል እና ኤንዛይም ደግሞ ዛሬ ምን ማለት እንደሆነ ኤንዛይምስ ዋት አር ኤንዛይምስ ነው ቤዚክ የሆነ ዴፊኒሽን እናያለን። ቤዚካሊ ኤንዛይምስ አር ባዮሎጂካል ካታሊስት። ስለ ኤንዛይም ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ኤንዛይምስ ምንድናቸው? they are biological catalyst። ባዮሎጂካል ካታሊስት ስንል ምንድን ነው? እሱን ለመረዳት መጀመሪያ ካታሊስት የምትለዋ ወርድ መረዳት አለብን። ካታሊስት ማለት ምን ማለት ነው? ኢትስ ኤኒ ሰብስታንስ which speeds up chemical reaction without being consumed in the process። ምን ማለት ነው? ካታሊስት ማለት ኬሚካል ሪአክሽን በሚካሄድበት ታይም ያ ኬሚካል ሪአክሽን የሚካሄድበትን ታይም ፋስት ማድረግ፣ ኬሚካል ሪአክሽኑን ፋስት የሚያደርግ ኤኒ ሰብስታንስ ካታሊስት ይባላል ማለት ነው። ባዮሎጂካል ከተባለ ደግሞ ምንድነው? ካታሊስት ሆኖ ባዮሎጂካል ከተባለ ሊቪንግ ኦርጋኒዝም ውስጥ አክት የሚያደርግ ማለት ነው። ስለዚህ ኤንዛይሞች ምንድናቸው? ሊቪንግ ኦርጋኒዝም ውስጥ የሚካሄዱ ኬሚካል ሪአክሽኖችን ስፒድ አፕ የሚያደርጉ ፕሮቲኖች ናቸው ማለት ነው ሲምፕሊ።
በዲፊኒሽናቸው enzymes are special proteins that speed up chemical reactions in living organisms without being consumed in the process. so ስለዚህ ይሄኛው ሾርት እና ፕሪሳይስ የሆነ ዲፊኒሽን ምን ይሰጠናል? ስለ ኤንዛይም ቤዚክ የሆነ ዲፊኒሽን ይሰጠናል። እና እዚህ እንደምታዩት enzymes are special proteins that speeds up chemical reaction in living organisms እስከዚህ ያለው ምንን ይገልጽልናል? enzymes are biological የሚለውን ነው። ከዚህ እስከዚህ ያለው ደግሞ without being consumed in the process የሚለው ካታሊስቱን ይገልጽልናል። ሶ ኮምባይን ሲያደርገው enzymes are biological catalyst ብሎ በዚህ ዲፋይን ይደረጋሉ። ምንድናቸው? ሊቪንግ ኦርጋኒዝም ውስጥ የሚካሄዱ ኬሚካል ሪአክሽኖችን ስፒድ የሚያደርጉ ፎር ኤግዛምፕል ዳይጀስሽን ለሚሳተፉ ብዙ ኤንዛይሞች አሉ። እናያቸዋለን ወደፊት በዚህ ቪዲዮ የምናየው ነው የሚሆነው በሌሎች ፓርቶች ማለት ነው። ሌላው ደግሞ ኢሴንሻል ፎር ኦል ሊቪንግ ፕሮሰስስ ኤንዛይሞች ሊቪንግ ፕሮሰስ ላይ በጣም ወሳኝ ናቸው። ልክ እንደነ ዲኤንኤ ሪፕሊኬሽን ኮምፕሌክስ የሆኑ ፕሮሰሶችን ዳይጀስሽን ላይ ባዮኬሚካል ሪአክሽን ሰውነታችን ውስጥ የሚካሄዱትን ሙሉ ኮንትሮል ያደርጋሉ ማለት ነው። ሶ ላይፍ ያለ ኤንዛይም ማይታሰብ ነው ማለት ነው። በጣም አስፈላጊ የሆኑ ቶፒኮች ናቸው እና እነሱ ደግሞ ቀጣይ ምንድናቸው? አንደኛው ፕሮፐርቲያቸው they are highly specific and efficient ምንድናቸው? ስፔሲፊክ እና ኢፊሸንት ናቸው። ስፔሲፊክ ሲባል ምንድናቸው? ስፔሲፊክ ማለት they catalyze specific type of reaction only specific reaction that ማለት ምንድነው? አንድ ኢንዛይም 2-3 አይነት ሪአክሽኖችን ካታላይዝ ሊያደርግ አይችልም። አንድ ኢንዛይም ካታላይዝ ሊያደርግ የሚችለው ስፔሲፊክ የሆነ ሪአክሽን ብቻ ነው እንጂ አንድ ኢንዛይም 3-4 የተለያዩ ታይፖችን ካታላይዝ ሊያደርግ አይችልም። አሁን ለምሳሌ ዲኤንኤ ሪፕሊኬሽን ላይ የሚሰራ ዲኤንኤ ሪፕሊኬሽን ካታላይዝ የሚያደርግ ኢንዛይም ሄዶ ዳይጀስሽን ላይ ሊሰራ አይችልም። it is specific ይሄ ስፔሲፊክ የሚለው ምኑን ይገልጻል? ስፔሲፊክ ታይፕ ኦፍ ሪአክሽን ወይም ስፔሲፊክ ሪአክሽን ላይ ብቻ ነው የሚሄዱት ማለት ነው ካታላይዝ የሚያደርጉት የሚለውን ይገልጻል። ኢፊሸንት የምንለው ደግሞ ምንድነው? አንድ ጊዜ ተጠቅመናቸው አንድ ኬሚካል ሪአክሽን ካታላይዝ ካደረገ በኋላ የሚጣል ነገር አይደለም፣ ሪዩዘብል ነው። አንድ ኢንዛይም አንዱን ኬሚካል ሪአክሽንን አከናውኖ ካታላይዝ አድርጎ ያ ኬሚካል ሪአክሽን ሲያልቅ እንደምታውቁት እንግዲህ እዚህ ጋር ምን ብለናል? በዛ ፕሮሰስ ውስጥ እነሱ ኮንሱምድ ስለማይደረጉ ኬሚካል ሪአክሽኑ ሙሉ አልቆ ፕሮዳክቱ ከተመረተ በኋላ እነሱ ስለማይነኩ ሌላውን ተመሳሳይ ሌላኛውን ኬሚካል ሪአክሽን ካታላይዝ ማድረግ ያጥላሉ ማለት ነው። ሶ ቀጥታ ኢንዛይሙ አንዱ ሲያልቅ ሌላኛውን እየወሰደ ሪሳይክለብል ስለሆነ ኢፊሽንት ቢባለው ለዛ ነው። ስፔሲፊክ ማለት ደግሞ ኦንሊ ስፔሲፊክ ታይፕ ኦፍ ኬሚካል ሪአክሽን ስለሚያደርግ ነው። ሌላው ደግሞ እዚች ጋር እንደምታዩት ኮምፕሌት ኤግዛም ኦሪየንትድ ኮቨሬጅ በዚህ እንትን የምናየው በዚህ ፕሬዘንቴሽን አጠቃላይ የተለያዩ ኤግዛምን ከቨር የሚያደርጉ ብዙ ፖይንቶችን የምናየው ነው የሚሆነው። ለምሳሌ የተለያዩ ኤግዛማችሁ ላይ ወጡ ጥያቄዎችንም እየሰራን የምንሄድ ነው የሚሆነው። ቶታሊ ጀነራሊ ዚስ ፕሬዘንቴሽን ከቨርስ ኦል ዴፊኒሽን mechanism, factors, classification, applications you need for exams. ስለዚህ ለኤግዛም የሚያስፈልጋችሁን ሙሉ እነኚህን ኤግዛም ካራክተሮችን በዚህ ስላይድ በሚመጡ ሙሉ ፓርቶች ላይ ዳይሬክትሊ የምናይ ነው የሚሆነው። ሌላኛው ደግሞ እዚች ጋር what are enzymes ነው። ይሄኛውን ባለፈው ስላይድ ላይ በፕሪቪየስ ስላይድ ላይ በደንብ አድርጌ አብራርቻላችሁ። ቅድም enzymes are biological catalyst ብያለሁ። biological catalyst ማለት ነው they works on what living ኦርጋኒዝሞች ላይ ነው የሚሰሩት ነው። ቅድም አሳይቻችኋለሁ። they are special molecules produced by living cells that speed up chemical reactions without being permanently altered themselves ማለት ነው። ስለዚህ ቤዚካሊ ሊቪንግ ኦርጋኒዝሞች ላይ የሚሰሩ ናቸው ማለት ነው። ሊቪንግ ኦርጋኒዝም ላይ ነው አፕላይ የሚያደርጉት ማለት ባዮሎጂካል ሪአክሽኖች ላይ ነው ካታላይዝ የሚያደርጉት ማለት ነው። ሶ ብዙ ነገሮችን ካታሊስት ማለት ነው ኤንዛይም ማለት ነው ወደፊት ዲቴይል የምናይ ነው የሚሆነው። ሌላው ደግሞ ኢሴንሻል ፎር ሊቪንግ ፕሮሰስ ለሊቪንግ ፕሮሰስ በጣም ወሳኝ ናቸው። ሰውነታችን ውስጥ ለሚካሄዱ የምግብ መፈጨት የተለያዩ ፕሮሰሶች ላይ ሰውነታችን በሚያካሂዳቸው ፕሮሰሶች ላይ ኤንዛይምን በጣም ይጠቀማል ማለት ነው። ስፔሻሊ የሆነ ፋንክሽናሊቲ አላቸው። እነሱን ወደፊት ላይ የምናይ ነው የሚሆነው። ለምሳሌ በጣም ኢሴንሻል ከመሆኑባቸው ፕሮሰሶች መካከል አንደኛው ዳይጀስሽን
right, from digestion to DNA replication. Enzymes control every biological reaction necessary for life ማለት ነው። so DNA replication ላይ አሁን ወደ ቻፕተር 4 ይመስለኛል እና 12ኛ ክፍል ላይ ሞር አለ እዛች ጋር የተለያዩ ኢንዛይሞችን ታያላችሁ ዲኤንኤ ሪፕሊኬሽን ላይ ኢንቮልቭ የሚያደርጉ ኢንዛይምስ ኮንትሮል ኤቭሪ ባዮሎጂካል ሪአክሽን ኔሴሰሪ ፎር ላይፍ በቃ ሰውነታችን ውስጥ የሚካሄድ የምግብ መፈጨትን ብትሉ ኤቭሪ ሪአክሽኖችን ኮንትሮል ስለሚያደርጉ they are very essential ናቸው ማለት ነው። ሌላው highly specific and efficient ይሄኛው አንዱ ካራክተራቸው ነው። highly specific and efficient ማለት ምንድነው? አንደኛ ስፔሲፊክ ናቸው ማለት አንድ ኢንዛይም ሁሉንም ኬሚካል ሪአክሽንን ካታላይዝ ማድረግ አይችልም ራይት አንድ ኢንዛይም ሁሉንም ኬሚካል ሪአክሽኖችን ካታላይዝ ማድረግ አይችልም ነው ስፔሲፊክ ማለት ያ ማለት ኢንዛይም ኤ ኬሚካል ሪአክሽን ቢ ነው የሚያደርገው እንጂ አንድ ኢንዛይም ሁለት ሶስት ሪአክሽኖችን ካታላይዝ ሊያደርግ አይችልም አንድ ኢንዛይም ካታላይዝ የሚያደርገው አንድ ስፔሲፊክ ሆነ ሪአክሽን ብቻ ነው። ሌላው ደግሞ ኢፊሸንት ናቸው። ኢፊሸንት ማለት ምን ማለት ነው? ልክ አሁን አንዳንድ ነገሮችን ታውቃላችሁ አይደል? አንዳንድ ሪሳይክል ማይደረጉ ነገሮች አሉ። አንዴ ከተጠቀምናቸው በኋላ ድጋሚ አገልግሎት ማይሰጡና ጀስት ምንጥላቸው ነገሮች አሉ። ራይት ለምሳሌ አንድ የተጠቀምነውን ሶፍት እንጥለዋለን እንጂ ከዛ በኋላ ሪሳይክል አድርገን የምንጠቀመው ነገር የለም። ልክ እንደዚሁ አይደሉም ኢንዛይሞች ምንድናቸው? ሪሳይክለብል ናቸው። አንድ ኢንዛይም አንድ ኬሚካል ሪአክሽን ካታላይዝ ካደረገ በኋላ ያ ኬሚካል ሪአክሽን ካለቀ በኋላ ድጋሚ ደግሞ ዘ ሴም ሪአክሽን መልሶ ካታላይዝ ያደርጋል ማለት ነው። ሪዩዘብል ናቸው ራይት እንደዛ ናቸው ማለት ነው። ሶ ኢች ኢንዛይምስ ካታላይዝ ኦንሊ ስፔሲፊክ ሪአክሽን ዊዝ ሪማርካብል ስፒድ ኤንድ ፕሪሲዥን ናቸው። ስለዚህ ስፔሲፊክ ናቸው። ስፔሲፊክ ማለት ስፔሲፊክ የሆነ አንድ ስፔሲፊክ የሆነ ኬሚካል ሪአክሽን ብቻ ነው የሚያደርጉት። ለምሳሌ አንድ ዳይጀስሽን ለሚሰራ ኢንዛይም ገብቶ ዲኤንኤ ሪፕሊኬሽን ላይ መስራት አይችልም። ዲኤንኤ ሪፕሊኬሽን ላይ የሚሰራ ኢንዛይም ገብቶ ዳይጀስሽን ላይ ሊሰራ አይችልም። ዳይጀስሽን ላይ የሚሰራው ዳይጀስሽን ላይ ብቻ ነው የሚሰራው። ሪፕሊኬሽን ላይ የሚሰራው ሪፕሊኬሽን ላይ ብቻ ነው የሚሰራው። ይሄ ስፔሲፊክ ናቸው ነው የሚገልጸው። ኤፊሽንታቸው የሚገልጸው ደግሞ አንድ ብቻ ተጠቅመናቸው ምንጥላቸው ነገሮች አይደሉም። they are what ያ ሪአክሽን ካለቀ ድጋሚ ደግሞ ዘ ሴም የሆነው ሪአክሽን ካታላይዝ ለማድረግ ይመለሳሉ። በዛ ወይ ኤፊሽንት ናቸው እንላቸዋለን። ሌላው ደግሞ እዚች ጋር መጨረሻ እንትን የምንላቸው ኮምፕሌክስ ኤግዛም ኦሪየንትድ ኮቨሬጅ በዚህ የምናየው በዚህ ፕሬዘንቴሽን this presentation covers all definitions, mechanisms, factors, classification and applications you need for exam. ለኤግዛም የምትፈልጉትን ኤቭሪቲንግ በዚህ ስላይዶች የምናይ ነው የሚሆነው። እንደምታዩት በጣም አሪፍ በሆነ ወይ ነው ያዘጋጀሁት እና ይሄ ሞር ከመጻፋችሁ ልክ ኢዚሊ ለማያዝም የሚመች ስለሆነ በዚህ ወይ ነው ያዘጋጀሁት። ሌላው ደግሞ የምናየው ዋት አር ኢንዛይምስ ብለውን ነገር እናያለን። ጀነራል ኢንትሮዳክሽን ቅድም በዚህ ላይ በሰፊው አውርተንበታል። ያው ሞር እንትን ለማለት ኢንዛይምስ አር ባዮሎጂካል ካታሊስት ቅድም እንዳወራዋችሁ they are biological catalyst ናቸው። ካታሊስት ማለት ምን ማለት እንደሆነ አይተናል። ካታሊስት ማለት any substance which speed up a chemical reaction without being consumed in process ማለት ነው። የበዛ ፕሮሰስ ውስጥ ራሱ ሳይሳተፍበት ጀስት ፋይዳው ምንድነው? ስፒዱን ብቻ መጨመር ማለት ነው ካታሊስት ሲባል። ሶ ባዮሎጂካል ማለት ደግሞ ምንድነው? ሊቪንግ ኦርጋኒዝም ውስጥ አክት የሚያደርግ ማለት ነው። ሶ ስለዚህ ስትገጣጥሙት ኢንዛይም ማለት ነው ባዮሎጂካል ካታሊስት ነው። ያ ማለት ህይወት ባላቸው ነገሮች ውስጥ የሚካሄደውን ኬሚካል ሪአክሽን ስፒድ አፕ የሚያደርግ ኤኒ ፕሮቲን ነው ኢንዛይም ማለት ነው ሲምፕሊ። ሶ እዚህ ጋር ዲፊኒሽኑ ላይ they are special molecules produced by living cells that speed up chemical reaction without being permanently altered themselves. በራሳቸው ምንም አይነት ኢንዛይሙ ላይ የሚመጣው ለውጥ የለም ማለት ነው። ኢንዛይሙ ላይ የሚመጣው ለውጥ ቢኖርም ምንድነው? ቴምፖራሪ ነው እንጂ ፐርማነንት አይደለም። ኢንዛይሙ ላይ ምንም አይነት ለውጥ አይመጣም ማለት አይደለም። እሱን ወደ ሌላው ላይ አሉ እንዲሁም ምንድነው how enzymes speed up chemical reaction ላይ የተለያዩ ሞዴሎች አሉ። lock and key ሞዴል፣ induced fit ሞዴል ምናምን አሉ። እነሱ ላይ የምናይ ነው የሚሆነው። ኢንዛይሞች ላይ ቴምፖራሪ የሆነ የሼፕ ለውጥ ይመጣል። ቴምፖራሪ የሆነ ዲፎርሜሽን ይመጣል፣ ግን መልሶ የሚመለስ ነው ማለት ነው። ፐርማነንት አይደለም። እሱን ወደፊት የምናይ ነው የሚሆነው። most importantly ግን መያዝ አለባችሁ they are not permanently altered themselves ነው። በፕሮሰሱ አልተርድ አይሆኑም ነው። ሶ ልክ እዚህ ጋር እንደምታው ዲፊኒሽን የምትለው ቦታ ላይ ወሳኝ የሆኑ ዲፊኒሽኖች ናቸው። እንደዚህ በዲ ነው ብሎ የሚደረጉት። ሶ ከዚህ በኋላ እንደዚህ በዚህ ፎርም በምንማርበት ኤኒ ታይም
በቪዲዮቼ ውስጥ ዲዲ ሲኖር ዴፊኒሽን ነው የሚገልጹት ማለት ነው። ኢ ሲኖር ደግሞ ኤግዛምን ነው። የኤግዛም በጣም ኢምፖርታንት የሆነ ፖይንት ነው። ሶ ከዚህ በኋላ እንዲህ ላልገልጽላችሁ ስለምችል ዴፊኒሽን በጣም ወሳኝ ዴፊኒሽን ነው ማለት ነው። ኢ ስትኖር ደግሞ ኤግዛም ነው። ለኤግዛም በጣም የሚያስፈልግ ፖይንት ነው የምትለው ነው። ሶ ይሄንን እያያችሁ መሄድ አለባችሁ ነው። ልክ እዚች ጋር ደግሞ መጨረሻ ላይ የሚያስቀምጥላችሁ ነገር እኔ እነግራችኋለሁ፣ ግን ምናልባት ሳልነግራችሁ ረስቼ ሳልፍ ማንበብ አትርሱ። በጣም ቡሌት የሆነ ወሳኝ የሆነ ፖይንት ነው እንዳድርጌ ማስቀምጥላችሁ ማለት ነው። ቀጣይ ደግሞ ሜድ ኦፍ ፕሮቲንስ ናቸው። እነኚህ ሜድ ኦፍ ፕሮቲን ናቸው ኢንዛይሞች። ሞስት ኢንዛይምስ አር ፕሮቲንስ ሜድ አፕ ኦፍ ሎንግ ቼንስ ኦፍ አሚኖ አሲድስ ፎልድድ ኢንቱ ስፔሲፊክ 3D ሼፕስ ዛት ዲተርማይን ዴር ፈንክሽን። ያው እንደምታውቁት ምንድነው ሁሉም ኢንዛይሞች ከፕሮቲን ነው የተሰሩት። ስለዚህ ሁሉም ኢንዛይሞች ከፕሮቲን ከተሰሩ ምንድነው የሚለያያቸው ካላችሁ የሚለያዩት በሼፓቸው ነው ማለት ነው። የተሰሩት በ3D ሼፕ 3 ዳይሜንሽናል ሼፕ ነው የተሰሩት። የአንዱ ሼፕ ከሌላኛው ሼፕ ይለያያል። እንደምታውቁት ብዙ አይነት የአሚኖ አሲድ ታይፖች ስላሉ በዛኛው በአሚኖ አሲዶች ኦርደር በሚሆኑበትና በአሚኖ አሲዶች መካከል በሚፈጠረው ቦንድ አማካይነት ዲፈረንስ ይፈጠራል። ይህንን ወደፊት ባሉ ቲዩቶሪያሎች ላይ የምናይ ነው የሚሆነው። አንድ ኢንዛይም ከሌላኛው ኢንዛይም በሼፕ ልዩነት ካለው it is different type of enzyme ነው different type of chemical reaction ካታላይዝ ያደርጋል ማለት ነው። ግን ቤዚካሊ ግን ሁሉም all of them የሚሰሩት ከየት ነው? ከፕሮቲን ነው። ከተለያየ አይነት ፕሮቲን ቢሆኑ all of them made up of protein ናቸው ማለት ነው። most of them በጣም አንዳንድ ኢንዛይሞች ብቻ ናቸው በሌላ ነገር የሚሰሩት ማለት ነው። እነሱን የምናይ ነው የሚሆነው። ያው በእርግጥ እነሱ ከዚህኛው ስኮፕ ውጪ ናቸው እና በእናንተ ደረጃ ሁሉ most of them የሚሰሩት ከፕሮቲን ነው። ሌላው ደግሞ ወርክ ኢንሳይድ ሊቪንግ ኦርጋኒዝምስ ናቸው ማለት ነው። ከሊቪንግ ኦርጋኒዝም ውጪ የሚሰራ ኢንዛይም የለም ማለት ነው። አንላይክ ነን ባዮሎጂካል ካታሊስት ላይክ ፕላቲኒየም አለ፣ ኒኬል ለምሳሌ ከኬሚስትሪ ስትማሩ ብዙ ጊዜ እንደ ካታሊስት ምን እንጠቀማቸው እነ ፕላቲኒየም እነ ኒኬል ናቸው። ሞስት ኢንአክቲቭ የሆኑ ሜታሎችን እንደ ካታሊስት እንጠቀማለን እና ልክ እንደ ከነሱ በተቃራኒ ኢንዛይሞች ግን አክቲቭ የሚያደርጉት የት ነው? ፈንክሽን አንደር ሚድ ኮንዲሽንስ ኦፍ ቴምፕሬቸር ኤንድ ፒኤች ፋውንድ ኢን ሊቪንግ ሴልስ። እነኚህ ኢንዛይሞች ለቴምፕሬቸር እና ለፒኤች በጣም ሴንሲቲቭ ናቸው። አሁን ለምሳሌ ሌሎች ካታሊስቶች ቴምፕሬቸሩ 20 ዲግሪ ሴንቲግሬድ ከሆነና 21 ዲግሪ ሴንቲግሬድ ከሆነ ኢግኖር ሊያደርጉት ይችላሉ። ብዙም ለውጥ ላያመጣ ይችላል። የአንድ ዲግሪ ቴምፕሬቸር ለውጥ ብዙም ለውጥ ላያመጣ ይችላል። ግን ኢንዛይም ላይ እንኳን የአንድ ዲግሪ ግርና 0.00 ሳምቲንግ ለውጥ ብቻ ብዙ ማልፈንክሽን እንዲያደርጉ ሊያደርጋቸው ይችላል ነው። ብዙ በሼፓቸው ዲፎርሜሽን እንዲሆኑ ሊያደርጋቸው ይችላል። በጣም ቴምፕሬቸር ሴንሲቲቭ ናቸው። ልክ እንደዛውም ፒኤች ሴንሲቲቭ ናቸው። ፒኤች ማለት የአሲዲቲ እና አልካላይኒቲ የነሱ እንትን በጣም ሴንሲቲቭ ናቸው ማለት ነው። ምክንያቱም አንድ አሲድ ውስጥ አሲድ በሆነ ኤንቫይሮንመንት የሚሰራውን እንትን አውጥታችሁ ቤዝ በሆነ ፒኤች ውስጥ ብታደርጉት ቶታሊ ዲቫስቴት በቃ እንትን ነው የሚሆነው ማለት ነው። ዲፎርም ነው የሚሆነው። ስለዚህ በጣም እንትን ናቸው ፒኤች ኤንድ ቴምፕሬቸር ሴንሲቲቭ ናቸው እና ለዛም ነው ሚድ በሆነ ኮንስታንት በሆነ ሊቪንግ ኦርጋኒዝሞች ውስጥ ሞስትሊ በሚገኝ ኮንዲሽን የሚሰሩት ለዛ ነው። ሌላው ደግሞ ኮንትሮል ሬት ኦፍ ሪአክሽንስ ነው። ይሄ ታውቃላችሁ። ሬት ኦፍ ሪአክሽን ኮንትሮል ያደርጋሉ። ያ ማለት ሪአክሽን ሬቱን ኮንትሮል በማድረግ ስፒድ አፕ ያደርጉታል ማለት ነው። ኢንዛይም ዶንት ስታርት ኒው ሪአክሽንስ ራይት። ምን ማለት ነው? ኢንዛይሞች አንዴ በሚፈጥረው እንትን ውስጥ ኮንትሮል ያደርጋሉ እንጂ ኢኒሺየት አያደርጉም፣ ኢንዲዩስ አያደርጉም ነው። ሪአክሽኑን ኢኒሺየት አያደርጉም። they make existing reaction happen faster by lowering activation energy ነው። አክቲቬሽን ኤነርጂ ምንድን ነው የሚለውን ቀጣይ ላይ የምናየው የሚሆነው። ግን ለአሁኑ ኢንዛይሞች እንዴት አድርገው ነው ኬሚካል ሪአክሽን የሚያጣድፉት? አክቲቬሽን ኤነርጂውን ሎወር በማድረግ ነው። ያ ማለት አክቲቬሽን ኤነርጂ ማለት ኢንዛይሙ ምንድነው ኬሚካል ሪአክሽኑ ቴክ ፕሌስ ለማድረግ የሚያስፈልገው ሚኒመም አማውንት ኦፍ ኤነርጂ ነው። ለሚያስፈልገው ሚኒመም አማውንት ኦፍ ኤነርጂ ለምሳሌ 20 ጁል ከሆነ ኢንዛይሞች ካሉት ደግሞ 10 ጁል በግማሽ ምናምን ሊቀንሳል። የዛኔ ስፒድ አፕ ይሆናል ነው። በዛ ወይ ነው ሃው ኢንዛይምስ ኮንትሮል ኦር ስፒድ አፕ ሪአክሽንስ ካሉ ኢትስ ዋት ሎወሪንግ አክቲቬሽን ኤነርጂ በማድረግ ነው። ሪሜምበር እዚች ጋር እነኝን በጣም ማስታወስ ያለባችሁ ነገር ነው። ምንድነው ይሄ? ኢንዛይምስ አር ካታሊስት በት ኖት ኦል ካታሊስት አር ኢንዛይምስ። ይሄ እንደዚህ አይነት ትሪክ የሆኑ ኮስቲኖች ይመጣሉ ሞስት ኦፍ ዘ ታይም ኢንትራንስ ኤግዛሞች ላይ እና የተለመዱ ስለሆኑ ሁሉም ኢንዛይሞች ካታሊስት ናቸው፣ ግን ሁሉም ካታሊስቶች ኢንዛይም ሊሆኑ አይችሉም። ፎር ኤግዛምፕል ፕላቲኒየምን ብትወስዱ፣ ኒኬልን ብትወስዱ they are catalyst of course but they are not
ኢንዛይምስ ልክ እንደዛው እነኚህ ከሰው ልጆች ወይም ከሊቪንግ ኦርጋኒዝሞች ውጭ የሚሰሩት ናቸው። ለምሳሌ ሊቪንግ ኦርጋኒዝም ውስጥ የሚሰሩ ሆነው ካታሊስቶች አሉ ኢንዛይም ያልሆኑት ሊቪንግ ኦርጋኒዝምስ ውጭ እነኚህ ወደ 12ኛ ክፍል ላይ የምታዩ ነው የሚሆነው። ሶ ይሄን ይመስላል ማለት ነው ፓርት 1 ይሄንን ይመስላል። በፓርት 2 ደግሞ ቀጥለን ኢንዛይምስ አስ ኤ ባዮሎጂካል ካታሊስት ምንድን ነው የሚሰሩት፣ ባዮሎጂካል ቨርሰስ ኬሚካል ካታሊስት ምንድን ነው፣ አክቲቬሽን ኤነርጂ ምንድን ነው የሚለውን ነገር ሮላቸው ኢን ሜታቦሊዝም የተለያዩ ሜታቦሊዝሞች ላይ ሮላቸው ምንድን ነው፣ አክቲቬሽን ኤነርጂን እንዴት አድርገው ነው ለወር የሚያደርጉት፣ አክቲቬሽን ኤነርጂ ራሱ ምን ማለት ነው፣ ስፔሲፊክ ዴፊኒሽን ኢንዛይም ስፔሲፋይ ስናደርገው ምንድን ነው የሚለውን ነገር ኤቭሪቲንግ ኢን ዲቴይል ቀጣይ ቪዲዮ ላይ የምናይ ነው የሚሆነው። ሶ ለዛሬ ምንን አይተናል ማለት ነው፣ ኢንዛይምስ ምንድነው፣ ምን ዋት አር ኢንዛይምስ ምንድነው አይተናል። ሶ ቀጣይ ላይ ደግሞ እንዴት ነው ባዮሎጂካሊ ዲፋይንድ የሚደረጉትና አክቲቬሽን ኤነርጂ ኮንሰፕቱ ምንድነው የሚለውንና ስለ ኢንዛይም ደግሞ በተጨማሪ ክላሲፊኬሽናቸውና ካራክተሪስቲክሳቸውንም የምናይ ነው የሚሆነው። ሶ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። አሁንም ላይክ ሼር ማድረግ እንዳይረሳ፣ ለጓደኞቻችሁ ለሁሉም ሼር አድርጉና እኔንም አበረታቱኝ። ቪዲዮን ስላያችሁ አመሰግናለሁ። ኤኒ ኮሜንት ካላችሁ ይሄ ነገር ይሻሻል፣ ይሄ ነገር እንደዚህ ነው የምትሉት ካላችሁ ኮሜንት ስራ አስቀምጡልኝ። ስለ ሁሉ ነገር አመሰግናለሁ። ሰብስክራይብ ላይክ ማድረግ እንዳይረሳ። ቴንክ ዩ